ለኢትዮጵያ ሕዝብ አላሰለጥንም እያላችሁ ነው። ይድረስ ለኢትዮጵያ ሕዝብ የግጥሜ ርዕስ አላሰለጥንም። አብይ ከመጣ በውትድርናው በአሰልጣኝ ህይወቴ አየሁት ሁሉንም። እናቱን ደፋሪ እህቱን ደፋሪ ለስሜቱ አዳሪ ሀገር ዳር ድንበሩን ህዝቡን የማይጠብቅ ጡት ቆራጭ ወታደር አላሰለጥንም። ለወደቀ መንግስት እድሜ ማራዘሚያ መጠቀሚያ አልሆንም። በቃ ይበቃኛል አላሰለጥንም። ማርሻል ጀነራሉ ኮሎኔሉ ሳይቀር እናቱን ደፋሪ እህቱን ደፋሪ ለስሜቱ አዳሪ በሙሉ ሰርቆ አደር በሙሉ ዋሽቶ አደር። ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ለአንቺ የሚሰዋ የለሽም ወታደር። ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ለአንቺ የሚሰዋ የለሽም ወታደር። የህዝቦቹን ሰላም ካላረጋገጠ ድንበሩን ከጠላት ካልተከላከለ ወደብ ካልመለሰ ያሰለጠንኳቸው ሚሊዮን ቁጥር ያለው የሀገሬ ወጣት ወደ የት ደረሰ? ያን ሁሉ ጀግና ወደ የት ደረሰ? አንዴ በሃይማኖት አንዴ በቋንቋቸው ህዝቡን እርስ በርሱ እያጨራረሰ የደመውላትን የቆሰልኩላትን ኢትዮጵያ ሀገሬን እያፈራረሰ ሀገሬን ለማፍረስ ህዝቤን ለመጨረስ ሁልጊዜ የምሰረው የአንተ ፖለቲካ አሁን ገና ገባኝ መጀመር አይደለም መቀነስ ነው ለካ። አሁን ገና ገባኝ መጀመር አይደለም መቀነስ ነው ለካ። ያን ሁሉ ጀግና ያ ሁሉ ወታደር እንደ ወጣ ሲቀር ሆኖ የእሳት ራት እናት የለውም ወይ አባት የለውም ወይ? የሀገሬው ወጣት ወገን የለውም ወይ? የኢትዮጵያ ወጣት ሀገር ዳር ድንበሩን ህዝቡን አልጠበቀ ቤተሰብ እንደሄድ ፍቃድ ተከልክሎ እናት አባቶቹ እህት ወንድሞቹ ሁሌ እንደናፈቀ ስንቱ የድሃ ልጅ በውሸት ጦርነት እየገባ አለቀ። ስንቱ የድሃ ልጅ በውሸት ጦርነት እየገባ አለቀ። ሀገሬን ድንበሯን መጠበቅ ካልቻልኩኝ ህዝቡ ካልወደደኝ ደሞዙ መቶ ቤተሰብ ካልረደው ከዚህ ተቀምጬ ሁሌ ከመበሳጭ ሁሌ ከሚነደኝ ተናግሬ ልሙት ሀገሬ ይፍረደኝ። ተናግሬ ልሙት እውነቱ ይፍረደኝ። ሀገሬን ድንበሬን ህዝቤን ካላዳንኩኝ ወታደር መባሌ ምን ያደርግልኛል? እውነት ተናግሬ ብታሰር ብገረፍ ብሞት ይሻለኛል። ሀገሩን ወገኑን የሚወድ ካለ ይመልስልኛል። ድንገት ከረሸኒ በህይወት ከሌለው ከአሸባሪው መንግስት ኢትዮጵያ ሀገሬን ነፃ እንድታወጧት አደራ ብያለሁ። ድንገት ከረሸኒ በህይወት ከሌለው ከአሸባሪው መንግስት ኢትዮጵያ ሀገሬን ነፃ እንድታወጧት አደራ ብያለሁ። ኢትዮጵያ በጀግና ልጆቿ ነፃ ትወጣለች። ኦ ማይ ጋድ አላሰለጥንም። ኢትዮጵያ ሀገሬ እውነቱን ልንገርሽ አንቺን የሚጠብቅ ለአንቺ የሚሰዋ የለሽም ወታደር ይላል። ኦ ማይ ጋድ የህዝቦቹን ሰላም ካላረጋገጠ ድንበሩን ከጠላት ካልተከላከለ ኢትዮጵያ ሀገሬ የለሽም ወታደር። እውነትም ነው የላትም ወታደር። ሀገራችን ወታደር የላትም። እኛ ወታደር የምናውቀው ለህዝቦቹ የሚራራ ሀገሩን የሚጠብቅ ዳር ድንበሩን የሚያስከብር ነው። የሀገሩን ዳር ድንበር ራሱ የማያውቅ ወታደር ነው ያለው ዛሬ በዚህ ሰዓት። እነዚህ ናቸው ሀገራችንን ዛሬ እየበዘብዙት ያሉትም ጭምር። በነገራችን ላይ ዛሬ ያሉት ኢትዮጵያ ውስጥ ያሉት ወታደሮች በነገራችን ላይ እኔ የኢትዮጵያ ህዝብ አንዳንዴ በጣም ይገርመኛል። ልጆቻችን ወታደር ናቸው ብለው ደረታቸውን ነፍተው እኮ የሚያወሩ ሰዎች ሊኖሩ ይችላሉ። ይሄ እኮ እፍረት ነው በነገራችን ላይ። የአንድ ግለሰብ ወንበር አስጠባቂ ናቸው ልጆቻችን ብላችሁ ብታወሩ ደስ ይላል። ምክንያቱም በዚህ ሰዓት ያለው ወታደር በአንድም በሌላም በኩል የአማራም ልጅ ሊኖር ይችላል። የአማራ ህዝብ ገዳይ ነው። የአማራ ህዝብ ጠላት ነው። ምክንያቱም የት እንዳሉ ስለምናውቅ አማራውን ማንነቱን ብቻ ሳይሆን ሰውነታችንን እኛም ብቻ ሳይሆን እህላችንን ተጸይፈውታል። ያንን ደግሞ በቪዲዮ እናስቀምጥላችኋለን። ተቀምጦላችኋል። ብዙ ኢትዮጵያውያኖች አይታችሁታል። በነገራችን ላይ የላትም ወታደር። ሀገራችን ወታደር የላትም። ዳር ድንበሮቻችን እንግዲህ ምን ላይ እንዳሉ ሁላችሁም ታውቃላችሁ። ዛሬ ኢትዮጵያ ውስጥ የሚገኙ ወታደሮች እስቲል እንኳን ብሔራዊ መዝሙር የማይዘምሩ ናቸው። አይችሉም። የሀገራቸውን ዳር ድንበር አያውቁትም። ይሄ ነው አሁን ወታደር የሀገር ጠባቂ እየተባለ በየቦታው የሚጎረርበት። እናቶቻችን ዛሬ ብዙ ልጆቻችሁን እንኳን አታችሁ መርዶ እንኳን የተረዳችሁ የላችሁም። እናውቃለን አሉ እየተባላችሁ አይደል? ልጆቻችሁ የሉም፣ ግማሾቹ የሉም። እውነቴን ነው፣ ግማሾቹ የሉም። እመኑ። ምክንያቱም እየገደሉ ያሉት የራሳቸውን ዜጋ ነው። የትኛው ጠላት መጥቶባችሁ ነው ልጆቻችሁን ወደ ውትድርና የምትሰጡት? ነገሩ እናንተ ምን ታደርጋላችሁ? በየፑል ቤቱ፣ በየጫት ቤቱ፣ በየምን ቤቱ፣ በየመንገዱ ፀጉሩን ሲያፍተለትል እንትን ይገኛል፣ እየታፈሰ ይገባል።
እዛ ጋራ ነገ እየመጣችሁ ዋኔ ልጆቼ ምናምን። ለማንኛውም ሀገራችን የላትም ወታደር። ይሄ ልጅ በእውነቱ በጣም በሚገርም ሁኔታ እዛው ቦታው ላይ ተገኝቶ ይህንን ቪዲዮ ሰርቶ የወጣ ልጅ ነው። እኔ በጣም ነው የገረመኝ፣ በጣም ነው ያደነኩት ልጁን። አሁን አይ ቲንክ ወጥቷል፣ አምልጧል ከዛ ቦታ እና በህይወት አለ። በህይወት መኖርን አረጋግጠናል። ከእንግዲህ በኋላ ለሀገሩ በስነስርዓት ተዋግቶ ከፋኖ ጎን ተሰልፎ ወደፊት ሀገሩን ነፃ የሚያወጣ ጀግና ወንድማችን ነው። በጣም አድርጌ አመሰግናለሁኝ። እወዳችኋለሁ። ሰብስክራይብ ማድረጋችሁ እንዳትረሱ። ቴንኪው